ላይ ያደርገዋለሁኝ ቴምሩን ከአሰራሩ ጀምሮ ስለሆነ ዛሬ ረጅም ቪዲዮ ነው የሚሆንባችሁ። እንደዚህ አውጥቼ ሁሉንም ከደረደርኩኝ በኋላ የፈላ ውሃ ላይ አድርጌ በእንፋሎት ነው ማበስለው። እንደምታዩት ሁሉንም እንደዚህ ሬዲ አድርጌዋለሁኝ። የፈላ ውሃ ብረት ድስቴ ላይ አድርጌ ለ15 ለ20 ደቂቃ በእንፋሎቱ እንዲበስል ነው ማረገው። ውሃ መንካት የለበትም። ቴምሩን በእንፋሎቱ ብቻ እንዲበስል ነው ማረገው። እሱ እስከሚበስልልኝ ደግሞ ዱቄቴን ላዘጋጅ። እንደዚህ 1 ኪሎ ዱቄቴን በደንብ አድርጌ ከነፋውኝ በኋላ ቫኒላ አረግበታለሁ። እናንተ መጨረሻ ላይ ማድረግ ትችላላችሁ። እኔ መጀመሪያ ላይ ስለፈለኩ ነው። ለ1 ኪሎ ዱቄት ደግሞ ግማሽ ኪሎ ሰምኔ ወይም ቅቤ ነው የምንጠቀመው። ሰምኔን እንደዚህ አቅልጬው ምንም አይነት ጓጓላ ነገር እንዳይኖረው አጥልዬው ንጹህ አድርጌ አዘጋጅቻለሁ። ቫኒላን ካረኩኝ በኋላ 2 ኩባያ ሰምኔ ነው ማድረገው፣ ግማሽ ኪሎ ወይ 500 ግራም ማለት ነው። ሁለቱን እንደዚህ አድርጌ በደንብ አድርጌ እሽት እያረኩ አደባልቀዋለሁ። በደንብ ከዱቄቱ ጋር እየታሸ ለረጅም ደቂቃ ማሸት አለባችሁ። ውስጡ በደንብ መግባት አለበት ቆንጆ ማሙል እንዲወጣላችሁ። ይሄን ማሙል በጣም ነው የምወደው። በቃ ሱስ ነው የሚሆንብኝ። ቁርስ፣ ምሳ፣ እራትን ብበላው ደስ ይለኛል። እርግጠኛ ነኝ ይሄንን ቪዲዮ ካያችሁ በኋላ ሰርታችሁ ሞከራችሁት እንደምታመሰግኑኝ እና አሰራሩ ደግሞ ቀላል በሀገራችን ባለው ነገር ነው የምንሰራው። እንደዚህ በእጄ በደንብ አድርጌ እንደምታዩት እሽት እያረኩኝ የምፈልገው ውጤት ላይ እስከሚደርስ ድረስ አሸዋለሁ፣ አደባልቀዋለሁ። ምንም አይነት ዱቄት መቅረት የለበትም። እንዲህ ካረኩኝ በኋላ ለ1 ሰዓት ያህል ፍሪጅ ውስጥ አስቀምጠዋለሁ። የጂ ሙቀት ወይም የኪችኑ ሙቀት ቅቤውን ስለሚያቀልጠው በደንብ እንዲያያዝልኝ በፌስታል አድርጌ ከታች በረዶ ቤት አይደለም ለ1 ሰዓት ያህል አስቀምጥና መልሼ ደግሞ አውጣዋለሁ። እስከዛ ድረስ ደግሞ ምናዘጋጃቸው ውህዶች አሉ እሱ ላይ የሚጨምረው። ቴምሬ ግን እንደዚህ ቆንጆ ሆኖ በስሎልኛል። አውጥቼ እንዲቀዘቅዝ አደርገዋለሁ። እንደምታዩት ቆንጆ ሆኖ ሙክክ ብሎ በስሏል። እዚህ ውስጥ ደግሞ የቀረውን የሚለቃቀሙ ጥቃቅን እነዚህ ጅማት ነገር የሚመስል ወይም ቃጫ የሚመስል ነገር ደግሞ እየፈለፈልን ከውስጡ እናወጣዋለን። ግን ብዙም የለውም፣ ያሉትን ግን እናወጣለን። እንደዚህ አድርጌ ቴምሬን አዘጋጀሁትኝ። ከዛ ከቀዘቀዘልኝ በኋላ ጎድጓዳ ሳል ላይ አድርጌ ፈጨ ቀረፋ አረግበታለሁ እና 1 ሾርባ ማንኪያ ደግሞ ቅቤ ወይም ሰምኔ ያረግበታለሁ። እናንተ ሰምኔ ከሌላችሁ ሌላ ደግሞ አማራጭ በየትኛውም ሱቅ ሱፐር ማርኬት የምታገኙትን ሰምኔ የሚተካ ቅቤ ይዤላችሁ መጥቻለሁ። ኦማር የሚባል ቅቤ 450 ብር ነው የሚሸጠው። አንዳንድ ቦታ 350 ብር ሰምኔን የሚተካ ነው። እንደዚህ አርጌ 1 ማንኪያ ሰምኔ ካረኩኝ በኋላ በደንብ አቦካዋለሁ። እንደምታዩት በደንብ ላም ብሎልኛል። በደንብ መቀላቀል አለበት። ቅቤው ወደ ውስጡ መግባት አለበት። እንደምታዩት ደግሞ ቃጫ የሚመስሉት ነገር እየለየው አውጥቼ ጽድት ካረኩኝ በኋላ ለስራዬ እንዲመቸኝ እያድቦለቦልኩኝ ሳህኔ ላይ ደረድራለሁ። ማድበለብለው ቴምር ደግሞ ከሊጡ ጋር እየተመጣጠነ መሆን አለበት። ከሊጡ አነስ ያለ መሆን አለበት። ምናልባት ካሜራ ላይ ትልቅ ሆኖ ሊታያችሁ ይችላል። እናንተ ደግሞ ስትሰሩ እየቀነሳችሁ እየጨመራችሁ ማረክ ትችላላችሁ። ከቴምሩ ከሊጡ መብዛት የለበትም፣ ማነስም በጣም የለበትም። እንደሱ ገደርድሬ ከጨረስኩ በኋላ እዚህ ጋር 200 ሚሊ ሊትር ውሃና ግማሽ ኩባያ የሚሆን የተፈጨ ስኳር አድርጌያለሁኝ። እጥር ደግሞ ነበርኝ የቀለጠ ስኳር ማለት ነው። እሱን ደግሞ 4 ሾርባ ማንኪያ አረኩበትና እነዚህን ደግሞ ውህዶች በደንብ አድርጌ ስኳሩ እስከሚሟሟ ድረስ አዋህደዋለሁኝ። ከፍሪጄ ደግሞ ሊጤን አወጣና ሊጤ ላይ ያፈሰስኩኝ ደግሞ በደንብ አቦካዋለሁኝ። ከፍሪጄ ካወጣሁኝ በኋላ ሊጤ እንደዚህ ቅዝቅዝ ብሎ ፍርክስክስ ይላል። እንደዚህ ፍርክስክስ ማለት አለበት። ከዛ በደንብ ከስር ጀምሮ እንዳለ በደንብ እንደዚህ አርጋችሁ ከበታተናችሁት በኋላ ውህዱን አርጋችሁ ደግሞ ማብኳት አለባችሁ። ይሄ ማሙል ሲሰራ በደንብ መቦካት ያስፈልጋል። ሁሉም ጋር እንዲዳረስ ውህዴን ካረኩኝ በኋላ በደንብ አርጌ እስኪዳረስ ድረስ ቆንጆ ሆኖ እስኪቦካልኝ ድረስ በደንብ አርጌ አቦካዋለሁኝ። ይሄን እንግዲህ ለመስራት ቢያንስ ግማሽ ቀን ሙሉ ይፈጃል። ፍሪጅ እያስገባን እያወጣን ስለሆነ የሚሰራው። ግን በ1 ኪሎ ዱቄት ደግሞ በጣም ብዙ ኩኪስ እንሰራለን። ለቤተሰብ የሚሆን ኩኪስ እንዲካቦኩትኝ በኋላ እንደዚህ አይነት ውጤት ይኖረዋል። ቆንጆ ሆኖ በቂ ሁሉ ነገር በልኬቱ ሲሆን አሪፍ ሆኖ ይወጣላችኋል። እኔ ማንኛውንም ከሱቅ ላይ የሚገዛ ዱቄት በኪሎ የሚገዛውን ዱቄት ነው የተጠቀምኩት። እናንተ ደግሞ የታሸገ ወይም 0.1 የሚባለው ወይም 0 የሚባለውን ዱቄት ካገኛችሁ ለኩኪስ ለጣፋጭ ነገር አሪፍ ስለሆነ እሱን መጠቀም ትችላላችሁ። ልጤ እንደዚህ በደንብ አርጌ ካቦካው በኋላ መልሼ ደግሞ ወደ ፍሪጅ ውስጥ አስገባዋለሁ። ፌስታል አርጌበት ከ1 ሰዓት በኋላ አውጥተን ወደ መስራቱና ወደ መጋገሩ እንሄዳለን። ቴምሮችን እንደዚህ አድርጌ አድብሉዬ ካዘጋጀ በኋላ መሰራበትን ቅርጽ ማውጣበትና ደግሞ እንደዚህ በእንጨትና በፕላስቲክ አለ። ይሄ የእንጨቱን እዚህ ሀገር ነው የገዛሁት። ይሄ ደግሞ ያልኳችሁ ኦመር የሚባለው ቂቤ ነው። ቆንጆ ቂቤ ነው፣ ይተካላችኋል። ሰምኔው ይተካላችሁ። ከዛ ከፍሪጄ ካወጣሁትኝ በኋላ ቂጣዬን በመስሪያዎቹ
መስራት እጀምራለሁ ማለት ነው። የፕላስቲኩ መስሪያዬ ከሶሪያ ያመጣሁት ምናልባት እዚህ ሀገር ይኖር አይኖር አላቅም። የእንጨቱ ግን አለ። የትኛውም የእቃ መሸጫ የቤት እቃ መሸጫ ውስጥ ታገኛላችሁ። እንደዚህ አርጌ እያድቦለቦልኩኝ እየሰራውኝ ዱቄት እንዳይዝብኝ ደግሞ መስሪያዬ ወይም ቅርጽ ማውጫዬ ላይ እያረኩኝ ቅርጽ እየሰራውኝ ያወጣለሁ ማለት ነው። እዚህ ጋር በቃ አያቆያችሁም፣ ቶሎ ቶሎ ነው የሚያልቀው። የሚያግዝም ሰው ካላችሁ ደግሞ ቶሎ በፍጥነት ነው የሚያልቀው። እንደዚህ ቅርጽ እያወጣሁኝ ቆንጆ ቅርጽ። አሁን ይሄ ትልቅ ነው። እያወጣሁ ደረድራለሁ ፓትራዬ ላይ። ኦቨናችሁን 250 ወይም 300 ዲግሪ ላይ ካሞቃችሁ በኋላ ከላይም ከታችም ከ10 እስከ 7 ደቂቃ የሚሆን ነው። ከዛ በላይ አይቆይም። ታካሞቃችሁ በኋላ እዛ ውስጥ እያስገባችሁ ነው የምትደረድሩት። እነዚህ ቆንጆ ቅርጽ ማውጫዎች ስላሉኝ በሁሉም ነው እያገላበጥኩ የሞከርኩትም በሁሉም ቅርጽ ማውጫ ነው የሰራሁት። እንደምታዩቸው ትልቅ፣ መካከለኛ፣ ትንሽ እያረኩኝ ነው የሰራሁት። እነዚህ በጣም የሚወደዱ የቅርጽ ማውጫዎች ናቸው አረብ ሀገሩ ላይ። እንደዚህ አድርጌ ኩኪሴን በቃ በቶሎ እየሰራሁኝ ፓትራዬ ላይ ደረደርኩኝ። ሊጣችሁ ግን እንዳይሞቅባችሁ ወይ ግማሹን ፍሪጅ ውስጥ እያረጋችሁ እያወጣችሁ ስለሚቀልጥ ቅቤ ስላለው መስራት አለባችሁ። ኪችናችሁ ወይም አየሩ ሙቀት ካለው ቶሎ ነው ሊጡ ወደ መቅለጥነት የሚሄደው። እንደምታዩት የእንጨት ቅርጽ ማውጫውን በደንብ ዱቄት እያረኩኝ ነው የምሰራበት። ካልሆነ ይይዝብንና ቂጣው ውስጥ ቀርቶ ቅርጽ ማውጫው ይበላሽብናል። ይሄ እንግዲህ ፔኪንግ ፓውደር የለውም፣ ፔኪንግ ሶዳ የለውም፣ እርሾ የለውም። እንደዚህ ነው ኦሪጂናሉ ማሙል የሚሰራው በዚህ መልኩ ነው። የፈለጋችሁትን ቅርጽ ማውጫ እናንተ መጠቀም ትችላላችሁ። ያገኛችሁትን እንደዚህ አድርጌ ሁሉንም ኩኪሴን ሰርቼ ከደረደርኩ በኋላ ኦቭን ውስጥ አንዴ እያስገባው እያበሰልኩ ነው የሚወጣው። ከላይም ከታችም እንዳያርባችሁ እየተጠነቀቃችሁ ብትጋገሩት አሪፍ ነው። ኦቭን ውስጥ ኩኪሴ እንደዚህ ቆንጆ ሆኖ ከላይም ከታችን በስሎልኛል። በጣም ቀይ መሆን የለበትም፣ ማረርም በጣም ጥሬ መሆን የለበትም። ኩኪሳችሁ ወይ ማሙሉ ከወጣ በኋላ ግን መቀዝቀዝ አለበት። በደንብ ሲቀዘቅዝ ነው ወደ ሌላ እቃ የምትገለብጡት ወይም ለምግብነት የምታቀርቡት። ሁሉንም ፓትራዬ እንደዚህ እያስገባው ጋገርኩኝ። እንደዚህ ቆንጆ ሆኖልኝ ሶፍት የሆነ ያለምንም እንቁላል ያለምንም ፔኪንግ ፓውደር ፔኪንግ ሶዳ ተጠቅመን እንደዚህ አይነት ቆንጆ ማሙል መስራት እንችላለን ቤት ውስጥ። ይሄን ሬሲፒ ትወዱታላችሁ።